ናችሁ? ኬሪ ሀብሻዊት እባላለሁ። የምትገኙት ላይፍ በዱባይ ቻናል ነው። ወይም ደግሞ ይሄ ቪዲዮ የምሰራው የሎሚ ኦንላይን ስኩል የመጀመሪያ ተማሪ ነኝ። በቅርቡ እንመረቃለን። በዚህ 15 ቀን ውስጥ የመመረቂያ ቪዲዮ እየሰራሁ ነው። የመመረቂያ ቪዲዮ መስራት የምፈልገው ደግሞ ሎሚ ኦንላይን ስኩል ገብቼ የተማርኳቸው ነገሮችን እያንዳንዱ ነገር እዚህ ላይ አምጥቼ የእናንተ በማሳየት ነው። ሁለት ነገር ነው ጥቅሙ። አንደኛው ምን ያህል ገብቶ እንደተማርኩና ትኩረት እንደሰጠሁት መምህሩ አይቶ እኔ የሚገመግምበት ነው። ሁለተኛው ነገር ደግሞ ለእናንተ የኢሜል አከፋፈት ምን እውቀቱ ያላችሁ የዩቲዩብም እንደዛው ቪዲዮ ኤዲቲንግ ካንቫ ላይ ደግሞ ኢንትሮ አውትሮ እንዴት መስራት እንደሚቻል እሱን የምታዩበት ይሆናል እና ስለዚህ አብረን እንሄዳለን። ኢሜል የምንከፍት ማለት ነው። መጀመሪያ የምንከፍተው ኢሜል ነው። ከኢሜል ነው የሚጀምረው ሁሉ ነገር። ስለዚህ መጀመሪያ ላይ እንሄዳለን። ጂሜል ላይ ነው የምንሄደው። ጂሜል ላይ እንሄድና ፕሮፋይሉን ስጫነው አድሚ ላይ ይመጣልኝ ማለት ነው። አናገር አካውንት ጂሜል ላይ ገባን። ጂሜል ላይ ስንገባ የመጀመሪያ የማደርገው ፕሮፋይል ተጭኜ ነው የምገባው። ስገባ የከፈትኳቸው ኢሜሎች ሆኑ እነሱን ወደ ላይ አደርግና አናገር አካውንት እንላለን። እሱን ስንነካው ጉግል እንሄዳለን ማለት ነው። ስለዚህ ጉግልን ስንጫነው እንደ አዲስ ነው ስልካችን የሚከፍተው ማለት ነው። ስለዚህ እዚህ ጋር ሳይን ኢን ይላልኝ ኢሜል ኦር ፎን ነምበር ይላል። የምንከፍተው በኢሜል ስለሆነ ስለዚህ ኢሜል እንመርጣለን። ፎር ማይ ፐርሰናል ዩዝ የሚለውን ነው የምንጫነው። ከዛ መጀመሪያ የምናስገባው ፈርስት ኔም እናስገባለን። እኔ ኬሪ ሀበሻዊት ነው የቲክቶክ ስሜ። ስለዚህ በሱ ከፍታለሁ ማለት ነው። ከዛ ዩዘር ኔምን ሀበሻዊት ኔም የሚለው ደግሞ ኬሪ ይለዋለሁ። እዚህ ላይ ዩዘር ኔም ደምረስቼ እንደገና ተመልሼ ነው ሀበሻዊት የሚለውን ያስገባሁት ማለት ነው። ከዛ ኔክስት የሚለውን እንጫነውና ቀን እንመርጣለን። ከዛ ወራቶችን እንመርጣለን። የተወለድንበት ቀንና ወሩ ማለት ነው። ከዛ ደግሞ አመት እንመርጣለን። አመቱ 18 አመት በላይ የሆነ ልጅ ችግር የለውም። እውነታውን መናገር መዋሸት የመጣችሁ ነው። እኔ ይህንን ስለማልጠቀምበት እንዲህ በብለት ሺ ይላሉ። ሰዎች ላይ ተምሳለን 26 አመት ማን ያውቃል እውነቱን። ስለዚህ እዚህ ጋር ብዙ አማራጭ ይሰጠናል። ኬሪ ሀበሻዊት ኬሪ ብሎ ኢሜላችን ሲሰራለን አቃይ ያመጣል። የምንፈልገውንና እንመርጣለን። ኬሪ ሀበሻዊት @gmail.com የሚለውን መጀመሪያ ያመጣልኝ እሱ እንመርጣለን ማለት ነው። ከዛ ኔክስት እለዋለሁ። ፓስዋርድ ይጠይቀኛል። ፓስዋርድ ስናስገባ ደግሞ ማወቅ ያለባቸው ነገር ብዙ ሰው ፓስዋርድ ይቸገራል። ስፔሊንግ እንጠቀማለን። ከዛ ቁጥር እናስገባለን። ከዛ ደግሞ ሲምቦሎች አሉ እሱን እንጠቀማለን ማለት ነው። እኔ ከዚህ ላይ ኬሪ አልኩኝና የስልክ ቁጥር የመጨረሻ ቁጥር አስገባሁኝ፣ 2 ቁጥሮች ማለት ነው። ከዛ የሲምቦል ምልክቷን የቴክ ምልክት መስራት እሱን ነበር ያለኩት። ከዛ መጨረሻ ላይ ይችን እናመጣለን ማለት ነው። ከዛ ፓስዋርዱ ባንዴ ነው ለምሳሌ ታውቃላችሁ በጎን ላይ ስለማደርግላችሁ ያንዳንዱ ነገር ማለት ነው ማለት ነው። ከዛ ኔክስት እንለዋለን። በዚህ መልኩ አስገብተናለን። ኔክስት እንለዋለን። በቃ ኢሜላችን አሁን ከፍተን ጨረስን። ስለዚህ እናንተ ማድረግ ያለባችሁ ኢሜላችሁን የከፈታችሁበትን ትይዛላችሁ። ከዛ ደግሞ ፓስወርዱን ሾርት ሚሞሪ ከሆናችሁ መዝግባችሁ ያዙታል። ያለዛ ደግሞ አሪፍ ጭንቅላት ካላችሁ ትንሽ ደገም ካደረጋችሁት ያው ጭንቅላታችሁ ጋር ሴቭ ይሆናል ማለት ነው። ግን መጻፉ የተሻለ ነው። ከዛ እዚህ ጋር በቃ ኢሜላችን ከፍተን ጨረስን። እዚህ ጋር አዲሱን እንጠቀም ካለው ስለዚህ ኢሜል ከፍተን ከጨረስን ቀጣይ የምንሄደው ደግሞ ወደ ዩቲዩብ ይሆናል የምንከፍተው። ስለዚህ ዩቲዩብ ለመክፈት የምንሄደው ቀጣይ ወደ ዩቲዩብ ለመክፈት ለምንሄደው በኢሜል በከፈትን መሰረት ዩቲዩባችንን ለመክፈት እንሄዳለን። የት የምንሄደው ቀጥታ የምንሄደው ዩቲዩብ ላይ ነው የምንሄደው ማለት ነው። ኦኬ ዩቲዩብ ላይ እንሄድና ይሄ እዚህ ጋር የምታዩት የኔ ቻናል ነው። ላይፍ በሳውዲ ይሰኛል። ምናልባት በመንገዳችሁ ከመጣ ሰብስክራይብ አድርጋችሁ ለፍት። ያው አዲስ ጀማሪ ነኝ። በቅንነት ሳታሳልፉ ሰብስክራይብ ምናምን አድርጉ። ከተመቻችሁ ከተመቻችሁ ዩቲዩብ የተመቸው ያደርጋል ማለት ነው። እና ዩቲዩባችን እኔ በዚህ መልኩ ይሄንን የኔን ቻናል እንደሆነ ያሳያችሁ ነው። ስለዚህ ከዚህ እንወጣና ከላይ ላይ አካውንት የሚላል ማለት ነው። እሱን አካውንት የሚለው እንጫነዋለን። ስንጫነው እየዞረ ነው። ከዛ ይሄንን ለቀውትና እዚህ ጋር ኬሪ ሀበሻዊት የሚላል ማለት ነው። እሱ ለካ ነው። ከዛ እዚህ ጋር እንደ አዲስ መጣልኝ። ዩቲዩብ የኔን ዩቲዩብ አጥፍቶ የኔን አዲስ የከፈትኩት እንደ አዲስ መጣልኝ። ከዛ ክሬት ቻናል የሚለውን ስንጫነው ስሜ ያው ራሱ ኬሪ ሀበሻዊት ነው። አንድ ዩዘር ኔም ራሱ ለካ። ከዛ ታች ላይ ክሬት ቻናል የሚለውን እሱ ስንጫነው ዩቲዩብ እንደዚህ በአዲስ መልኩ ተደረገ ማለት ነው። ስለዚህ ቀጣይ ምንድነው የሚቀረን? ቪዲዮ መልቀቅ ነው የሚቀረን። ቪዲዮ እንሰራና
እሱንን ዩቲዩባችን ላይ እንዴት እንጭነዋለን። ዩቲዩብ ከመልቀቃችን በፊት መጀመሪያ ላይ የተወሰኑ እናቀናብረዋለሁ ማለት ማሳያችኋለሁ። እዚህ ጋር ለመሞከር ሾርት ቪዲዮ እየለቀኩኝ ነበረ ማለት ነው። እዚህ ጋር ሾርት ቪዲዮ ለቀኩኝ ለመሞከር ነው። ከዛ እንደዚህ ለቀን ከጨረስን በኋላ ወደ ቪዲዮ የሰራሁት ቪዲዮ አለ ቅድም ያለችው ቪዲዮ የሰራሁት እሱንን ካንቫ ላይ እንሄድና እንዴት ታምኔል አውትሮ ኢንትሮሽን ነገር ሰርተን ሙሉውን እንዴት መፈት እንዳለብን እሱን ካንቫ ላይ ገብተን ነው ያው እስከሚከትልን ድረስ እየጠበቅን ነው። ቪዲዮ ረጅም እና ሰልችም እንደሚሆን አውቃለሁ፣ ግን በኋላ ላይ ሳቀናበሩ ስፒድ እጠቀማለሁ። እዚህ ጋር ዩቲዩብ ባነር ነው የምንሰራው። መጀመሪያ በዩቲዩባችን ባነር እና ሎጎ እንሰራለን ማለት ነው መጀመሪያ። ከዛ ዩቲዩብ ባነር ላይ ስንጽፍ ልክ እንደዚህ በዚህ መልኩ በጣም ደስ የሚሉ የሚያማምሩ ከለራቸው፣ ስራቸው፣ ሁሉም ነገር እዚህ ጋር አለ። እኔውን በፊት ይሄንን ሁሉ ነገር ያላቀም ነበር እንደወረደ ነበር ዩቲዩብ ፖስት የነበረው በጣም ፍላጎት ነበር ዩቲዩብ ምናምን፣ ግን ይሄ ሁሉ ነገር ስላልነበረኝ እኔ ማለት ወደ ስራችን ነበር። እዚህ ጋር ስንሰራ ማለት ልክ ፎቶውን ስንጫነው ሪፕሌስ ይላል። የማለት ማለት ነው በዛ ፎቶ ምትክ የኛን ፎቶ ከተነሳነ ወደ ጋላሪ ነው የሚወስደው። ስለዚህ ጋላሪ ላይ የመረጣችሁትን ፎቶ ፒክ ታደርጉና እዛ ጋር ያስቀምጥላችኋልና ትንሽ ባነር ሲሰራ ያስቸግራል። ምክንያቱም በስልክ ስለምንሰራው እንደ ኮምፒውተር አይሆንም እና ትንሽ ማጥበብ ምናምን እንትን ትላላችሁ። እዚህ ጋር እየሞከርኩ ነው። በእርግጥ ታውቃላችሁ አሪፍ መርጬ ፎቶ እንኳን እንደ ነገሩ ነው። ሶ በዚህ መልኩ ኬሪ ሀበሻዊት የእሷንን ስም አንስቼ የኔን ስም ኬሪ ሀበሻዊት የሚለው አስገባሁት። እዚህ ጋር ጌም ብሎግ ነበር የሚለው ወይ ደግሞ ዴይሊ ብሎግ ብለዋለሁ ማለት ነው። ከዛ ሌላው ነገሩ እንዳለ ባክግራውንዱ በጣም ስለሚያምር መቀየር አልፈለኩም። በቃ በዚህ መልኩ ትንሽ ነካ ታደርጉታላችሁ እንዲስተካከል እዛ ጋር ሄዶ እንዲገባ እዚህ ላይ መስራት ግን ብዙ ሰው ያስቸግረዋል። እኔ እዚህ ጋር ለማጥበብ ምናምን እየሞከርኩኝ በጣም ብዙ ከዛ ፎቶ የማጠበቅኩትን ፊት እንዲገባ ፈልጋለሁ። መልፋት አልፈልግም ማለት መልፋት አለመፈለጉ አይደለም፣ ግን የሰራችሁ ስራ እንደዚህ እንትን አሪፍ ሲሆን ደስ ይላል እና እዚህ ላይ ራሱ ደስ ያለ ነገር ምትፈልግ ሳልቼ ጨርሼ ወደ ዩቲዩብ እጄ ሳስገባው ማለት ነው እዛ ጋር ሳደርገው እዛ ጋር ሳደርገው በቃ እንትን ነው ያን ቦታውን ነው የያዘልኝ ማለት ነው በስነ ስርዓት እና እንዴት ደስ እንዳለ የሚወቅቱ ተሰራው እንዴት ደስ እንዳለ ከዛ ተጨርሰና ላይ ሴቭ አስከላር ሳይልና ጋላሪ ላይ ቁጭ ብሏል። ከዛ ወደ ጎን አድርገን ዩቲዩብ ላይ እንሄድ ነው ጋላሪ ላይ ፎቶት ማለትን እንደዚህ በሰፊው ስለሚያመጣኛ ተጠባበቅ ስናደርገው ሄዶ በቃ ቦታውን ነው የያዘልኝና ወቅቱ ስሰራ እንዴት ደስ እንደነበረ ምክንያቱም ያስቸግር ነበር። ምናልባት ወይ ልምድ ስላለኝ ምናልባት መጀመሪያ ላይ ለመስራት ትምህርት ቤት እየተማርኩ ሳለ በጣም ተቸግሬ ነበርና አሁን የማወቅ እንትን ጥረት ይሆናል። ኦኬ እዛ ባነራችን ጨረስን። ቀጣይ ምንድነው የምንሰራው? ሎጎ ነው የምንሰራው። ሎጎውን እንዴት ነው የምንሰራው? ሰቀን ነው የምንሰራው። ካንቫ ላይ ሄደን ዩቲዩብ ሎጎ ብለን ስንጽፍ ይመጣልና በጣም የሚያማምሩ አሪፍ የሆኑ የተለያዩ ነገሮችን ነው የሚያመጣልን። አሁን በጣም እየፈራለሁ ድምጽ ሊጨምቅ ክፍት ስለሆነ በእሱ ዋት እንዳደረገው ዩቲዩብ ሎጎ ብለን ስንጽፍ አሪፍ መጥቶልን ነው እኔ ለእናንተ ለማሳየት ስለሆነ የሚያልተካፈል አይነት ነገር እንታለን። በቃ የሚያምር ግን ቀለል ያለ ነገር ነው የሚችለው ለመናገር የመጀመሪያ ስራው ቪዲዮ ነው እንከፈለ የራስ መስራት ነው የሚሰራው። ይሄን አንድ መርጬ ነበር። ከዛ ሳይው ብሉ ብላክ ነው የቆየ ነው የሚመስለው ግን ያምራል። በተለይ ቢት ያምራል ነው። ከዛ ሌላ መረጥኩት ምንድነው መጀመሪያ ከሰራሁት ባነር ጋር ከለሩ ይመሳሰላልና በጣም ቀለል ያለ ነው። እዚህ ጋር ፎቶዋን እሷን ስጫነው የኔ ፎቶ ቀጥታ ወደ ጋላሪ ወስደኛል። ሪፕሌስ ነው እና ከቻ እዚህ ጋር እየጠበቅኩ ነበር ሪፕሌስ ነው አልመጣልኝ ብሎ መጀመሪያ ከታምኑ ሰራው የሷን ስም አውጥቼ የኔን ኬሪ ብሎ እንደሆነ አስገባው ማለት ነው። ከዛ ራይት ምልክት አለ እሷን ነካ ታደርጋላችሁ። ከዛ ፎቶዋን ሄዳችሁ ስትጫኑ ደግሞ ሪፕሌስ የሚለው እዚህ ጋር ከመጣልኝ ነው የነበረ እዛ መጨረሻ ግን መጣ። ከዛ እንደዚህ ቅድም ለባነር የተጠቀምኩትን ፎቶ እሱን መራጭ መልሼ አደርገዋለሁ ማለት ነው። እንኳን ሎጎ መስራት እንኳን ቀላል ነው የሚከብድ ነገር አይደለም። ትንሽ ነው ፎቶ ባነር መስራት ነው ትንሽ። ከዛ ሴቭ እስከሚል ድረስ እንጠብቃለን። ኬሪ ብሎግ ባነሮችን ከሰራ ጋላሪ ላይ ተቀምጧል። እና ደግሞ ወደ ጎን ተተካ አድርገን ወደ ተንቀለን ወደ ዩቲዩብ ሴቭ አስ ፕሮፋይል ፒክቸር
ተሰራ ተደረገ። ባነራችን ሎጎችን ሰራን። ምንድን ነው የሚቀረን? ቪዲዮ መጫን። እኔ በመናገር ያምራል። እንደቀላል ነው የሰራው። ቀላል ነው የሰራው ግን ሰራ ያምራል። ከዛ በዚህ መልኩ አፕዴትድ ሰክሰስፉሊ ብሏል። ጨረስን። የዩቲዩብ ኢሜል ሰርተን ዩቲዩብ ከፍተን ሎጎና ባነር ሰርተን ጨረስን። ከዛ እዚህ ጋር ደግሞ የዩቲዩባችን ሊንክ አለ። እሱን ኮፒ ማድረግ ከፈለጋችሁ ቲክቶካችሁ ባዮ ላይ ማያያዝ ከፈለጋችሁ ወይ ደግሞ ቪዲዮ ስታወጡ ደግሞ ከታች ዲስክሪፕሽን ቦክስ ላይ ዛሬ መጻፍ ከፈለጋችሁ ማድረግ ከፈለጋችሁ የዩቲዩብ ሊንካችሁን እዚህ ጋር ይሄው አለ። ያንን መጠቀም ትችላላችሁ። በተረፈ ደግሞ በጣም በቀላሉ መንገድ ታይሎ በሚገባችሁ መንገድ ጥያቄ መጠየቅ ምንም እስከማትፈሩ ድረስ የፈለጋችሁን እየጠየቃችሁ ዘና ብላችሁ ለምትማሩና ሎሚ ኦንላይን ስኩል ብትማሩ በተለይ የማዳም ቅመሞች ነው። እኔ በጣም ፊልም ነበር ማለት ጥቂት ዳስማይ ላይፍ በቃ ከሶች ህይወት እንደኛ ነበር የማዳም ስራ ሰራ ነው ተባለ በቃ እና እንደዚህ በባዶ ጊዜያችን ተመለከተ ተማር በርግጥ ላይ ቁጭ ነው የሆነ ነገር ስለሆነ ተቆጭን እንደምሰው ነገር የለም። አሁን እንደሰራት ቪዲዮ አለ። እሱ ነው ቪዲዮ ከዛም ባለ ሂደን እንዴት አውቶማቲክ ደግሞ አንዳንድ ነገሮች እንዴት ማስተካከል እንዳለብን እሱ ያሳያችሁ ነው። መጀመሪያ የምንሄደው ፓወር ዳይሬክተር ነው የምንሄደው። ፓወር ዳይሬክተር ነው ምን የሰራቸው ቪዲዮዎች እነሱ እናንተ ለሰለክት ታደርጋላችሁ። እዚህ ጋር ከመጀመሪያ የሰራሁት ቪዲዮ በጣም ብዙ ስላለ አሁን በቀጥታ ምን ነገር ሆነ ቪዲዮ እየሰራሁ ነው እና እዚህ ጋር የማረጡት ቪዲዮዎችን ወደ 4 ናቸው ማለት ነው። ከዛ እዚህ ጋር እያሯሯጥኩት ነው። ለምንድን ነው የማሯሯጠው? በቲክቶክ ሳይት የሰራሁት ስላለ የዩቲዩብ እና የቲክቶክ ሳይት አንድ አይነት አይደለም። ስለዚህ እንዳይተበላለቅብኝ እሱን ነገር እንትን ለማለት እያሯሯጥኩት እስከ መጨረሻው ማስለፈለኩኝ ነው እና ሳይሆን ምንም አይነት የተደረገ ነገር የለም። እሱ ራሱ ቪዲዮ ነው የነበረውና እስከ መጨረሻው አሉት። ከዛ እንደማ ተመልሰን አንድ ላይ እንጀምራለን። ከዛ ወደ የሚሄዱ ወደ የፕላስ ምልክት ነው የምንጫነው። የፕላስ ምልክት ስንጫነው እኔ የሰራሁት እንትን አለ ኢንትሮ አለ። እሱን ኢንትሮ እንፈልግና አመጣን መጀመሪያ ላይ እናደርገዋለን። በዚህ መሰረት ማለት ነው። ተሰራው ኢንትሮ እንደዚህ እያየት ነበርና ከዚህ ላይ ምንድን ነው ማድረግ የፈለኩት ቴክስት የሚለውን ተጭኜ ላይክ በሳውዲ የሚለውን ቻናል ነው ላይክ በሳውዲ የሚለውን ነገር እንትን እዚህ ቪዲዮ ላይ እንዲቀመጥ ስለፈለኩኝ እሱን ለመስራት በመጀመሪያ እሱን ለመከፍተን ላይክ በሳውዲ ቻናል ቪዲዮ ይገባል። ከዛ በዚህ መልኩ ከሰራን በኋላ እዚህ ጋር መቀናበሪያዎች አሉ። ፖዚሽን መቀየር ከፈለጋችሁ ቴክስት ማሳደግ ከፈለጋችሁ የቪዲዮ አቀማመጥ በፈለጋችሁት እዚህ ጋር እንደምታዩት የተለያየ አይነት ነገር ይሰራል። ወደ ቀኝ ማስቀመጥ ከፈለጋችሁ ወደ መሀል ላይ ማድረግ ከፈለጋችሁ ሻርጎ መጠቀም የተለያዩ ነገሮችን እዚህ ጋር ነው ለነገር መረጥኩ። ነጭ ላይ ቀይ ሲቀመጥ ትንሽ ሁለት ላይ መስራት ነገር አለና ቻናል ሞር ይቀመጣል። ከዛ እሱን ጫን ብዬ ይዘውና ከመጨረሻ ቪዲዮ እስከሚያበቃ ይሰራል። ማለት እንዲቀመጥ ነው የምፈልገው ላይፈታው ደግሞ አሁን ከመጨረሻ እንዲቀመጥ ነው ከቪዲዮ ኦቨር ሄዳ ተመልሰን ከቪዲዮ ጋር እናደርገዋለን። የተረፈውን ኮርት እንጥላለን ማለት ነው። እንዲቀለ ኮርት ነው ኤዲት መካን ከላስ ፊልም መካን በኋላ እስከምፈልግ ተስተካክልና ኮርታላችሁ ማለት ነው። ኮርት ኢንትሮ አደረግን። ይህንን ሳዲት ላይ ላንችን ሰራለን። ከዛ ቀጣይ ደግሞ ቴክስት እንዲሁም ቴክስት ላይ ላንችን መጣ ሶሻል ሚዲያ ላይ ይመጣል ማለት ነው። እንግዲህ ለማጣት ከፈለጋችሁ መጣችሁ ማለት ነው። የምትፈልጉት ደቂቃ ቪዲዮ ነገር እሱ ነው በአምስት ደቂቃ ታዲያ ቴክስት የሚለውን ስንነካ ወደ ቀኝ ወደ ስናንሸራትተው ሶሻል ሚዲያ ቪዲዮ ይመጣል ማለት ነው። ሰብስክራይብ አሁን ነገር ማለት ነው። አሁን የተወሰነ አስቀምጠዋለሁ። ቤታችሁ ላይ ታች መጀመሪያ ሰነበት ቦታ ላይ የፓወር ዳይሬክተር የሚለው ሎጎ ስላለ ከሆነ በኋላ የሚፈርቁ ያስከፋል ማለት ነው። ከዛ የተወሰነ ደቂቃዎች መጠን አንድ ላይ ደቂቃዎች መጠን ከዛ በኋላ በራሱ ይሄዳል።
ላይብረሪ የሚለውን የሰራሁትን በጣም አይለቅብኝና ሲደብረኝ ትንሽ ለማሳነስ ሞከርኩ። እንደዚህ አሪፍ ነው። እንደዚህ ቆንጆ ነው። ከዛ ቀጣይ የምናደርገው ደግሞ እንደዚህ ቴክስት ላይ እንሄድና ምን ላይ ካይረሳ የሚለውን ህዝቤ ለአዝም ማስታወስ ያስፈልገዋል። እኔ ሁሉ ሾው ይሄ ለአዝም ምን ሰብስክራይብ አድርገናል እየተናገሩ አልተሰሙ እንኳን ደግሞ ሳይናገሩ። ስለዚህ አሁንም ላይ የሚለው እርካታ መሰል የሆነ ቦታ ላይ ቁጭ እናደርጋትና በክብር ትንሽ ጽሁፋታችንን ወደ ቀኝ እንስበዋለን። ከዛ የተወሰነ ደቂቃ እሱን ይቀመጣል። የተወሰነ ሰከንድ ደቂቃ ነው። እዚህ ጋር ዶንት ፎርጌት ቱ ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር እና ይላል። ቴንክስ ፎር ዋቺንግ የሚልማለው ይሄ ሁሉ ለእናንተ ነው። ከዛ በዚህ መልኩ ሰራንና መጨረሻ ላይ የስፒድ ስታንዳርድ ሲሆን ስፒድ የሚለው ኢንተርኔት ማጣደፍ ነው ማለት ያሳያችሁ ነው ማለት ነው። እዚህ ላይ የተደረገ ቪዲዮ ነበር ወደ 4-5 ደቂቃ ሽቀጠር ነው እንዳትሰሩት ይሄ ሁሉ ለእናንተ ነው። አሁን የምትሰሩት ይመጣል። በዚህ መልኩ ቼክ እያደረግን እንገኛለን። ምንድነው የቀረው ባክግራውንድ አልሰራሁለት። ምክንያቱም ደስ የሚለኝ ባክግራውንድ አጣሁና ከዚህ ላይ በቃ ሰርተን ጨርሰን ፕሮዲውሰር የሚደርሱታችን ነው በጣም ማስታወቂያ እንደሚመጡ ግድት ነበር። እንደገና በክፍል የሚመጣው በቃ በዚህ መልኩ የዩቱብ ላይ የምናወጣውን ቪዲዮ ሰርተን ጨርሰናል። መቶ እስከሚደርስ ነው የምንጠብቀው። ከዛ ያው አብቅቷለን። ሆም የሚለውን ነክተን ጋለሪያችን ላይ ሊቀመጥ እናደርገዋለን ማለት ነው። ከዛ ቀጣይ የምንሄደው ደግሞ ወደ ምንድን ነው የሚሆነው አውትሮና ኢንትሮ እንዴት መስራት እንደምንችል ካንቫ ላይ እሱን ታግላችኋለች። እዚህ ላይ ካንቫ ላይ ሄደን አውትሮና ኢንትሮ እንዴት እንደሚሰራ ነው የምናየው። የምንሄደው መጀመሪያ ካንቫ ላይ ነው። ከዛ አንዳንድ ማስታወቂያዎች ይመጣሉ። እነሱን ስኬፕ እናይና እዚህ ዋትሮን ላይ ካናል ጽሁፍ ከሚሉት ላይ አውትሮ ለምሳሌ ዩቲዩብ አውትሮ ከዛ በተለያየ ቪዲዮ ላይ ስለሆነ ግድ ነው እናንተ ማመስገን ግዴታ ነው። ስለዚህ ቀለል ያለ የሚያምርበት የተካፈለ ምስል ነገር ይሄን ቀለል ያለ ሆኖ የሚያምር አይነት ነው። ምን በጣም ደስ የሚል ሰው እዚህ ላይ ያገኘው መሰለኝ። እዚህ ያገኛል። እዚህ ላይ እኔ መረጥኩት በጣም ቀላል ነው። እያንዳንዱ ነገር የድግግሞሽ ነው። በጣም በድግግሞሽ የሚመጣ ነገር ነው። እውቀት ብዬ ነው የማስበው አሁን ላይ ማለት ነው። ለመጀመሪያ ከባድ የሚያደርግብን አለማወቃችን መሰለኝ። ለማወቅ ፍላጎቱ ካለን ግን ምንም አይነት ነገር ቀላል ነው ብዬ ማመን ሴት ነው። ከዛ እዚህ ጋር የእሷን ስም አንስቼ የሚመስል ብሎክ አደርጋለሁ ማለት ነው። እሷን አወጣውና ከዛ ዶንት ፎርጌት ቱ ሰብስክራይብ ቴንክስ ፎር ዋቺንግ የሚሉ እንዳለ ይቀመጣል። ከዛ ምንድነው ሄዶ ፎቶዋን አነሳና የኔን ፎቶ አስቀምጣለሁ ማለት ነው። ኦኬ እዚህ ካናል ይታያችሁ እዚህ ጋር አንተጋደና እሱን ነው ፎቶ ማለት ነው። እየሰራችሁ ለእናንተ ይሄንን እንደዚህ ማድረግ ትችላላችሁ፣ እንደዚህ ማድረግ ትችላላችሁ። እናንተ እየሰራችሁ ማለት ነው። ባክግራውንድ ሙዚቃ ለመጠቀም እንደምትችሉ ኢንትሮና አውትሮ ስትጠቀሙ ደግሞ በሳውንድ ትራክ ያስፈልጋችኋል። እሱና እዚህ ቦታ ካለ ምናምን ለማሳየት ታረጋግጣሉ። እያንዳንዱ ነገር እዛው ላይ አለ። ስለዚህ የሚያስተምራችሁ ነገር ግልጽ ብሎ ነው እንደገባው እንዲገባችሁ አለ። ትምህርት ተማሩ የሚባለው ለዚህ ነው። በእያንዳንዱ ቪዲዮ ያጠቃቀሙ ስለምታገኙ እዚህ ጋር እንደዚህ አድርጌ በሰራነት የነገር ይችላል። ከህይወታችን ከስራችን ጋር ስለምንሆን እያንዳንዱ የምትፈልጉትን ነገር ተከታትለን እንደምትፈልጉት ነው ምን ይችላል። እንደዛ ነው ትምህርት ቤት ውስጥ ገብታችሁ ተማሩት ነው። እያንዳንዱ ጥያቄያችሁን እየሰራችሁ በሚሆን ጊዜ ቢሆንና በሱ ስር ሆነው የሚሰሩ አሉ እንደኛ ተማሪዎች በጣም ፋስት የሆኑ እነሱን ጥያቄያችሁን እየመለስላችሁ መምህር የሚያካዛችሁ
የምትኖርበት አጋጣሚ ነው የሚሆነው። እዚህ ጋር ጋላሪ ውስጥ ሄድና እና ዳውንሎድ ማድረጋና ጨርሰናል። እንደዚህ እንደፈጀት አጋጣሚ ግን መስለኛል ካንስል እንደሆነ ተደርጎ ነው አስወጥቶ እንደገና ደግሞ እየሰራ መሰለኝ። በጣም ብዙ ፈጀ። ከዛ እዚህ ጋር ዳውንሎድ ጨረስን። ጋላሪ ላይ ጋላሪ ላይ ስንሄድ ጋላሪ ላይ ተቀምጧል ማለት ነው። ስለዚህ እርግጠኛ ሆነን ኢንትሮንስ እንደሰራ አውጥሮን እንሰራ ነው። ቀጣይ ስራ ደግሞ ዩቲዩብ ኢንትሮ መቆዝ መስራት አለብን። ኢንትሮ ነው ከዛ ላይ ተቀምጦ ካለ ይሄ ነው ደስ ይለኛል። ስለዚህ አሁን ደግሞ እንደገባችሁ እንዲገባችሁ ፈልጋለሁ። ምክንያቱም እንደዚህ ግቢና ጥቻ እንደዚህ የሚሰራው እንዲገባችሁ ፈልጋለሁ። ወዶቼ እዚህ ማለት ነው የስራ ምልክት ነው። የስራ ምልክት ነው። ሾርቱ 4 ሰው አይደለም ደግሞ የሰራት ደግሞ ቪዲዮ ደግሞ ማለት ነው እሱ ደግሞ 39 ሰው አይደለም አካውንት ነው። በ22 ሰዓት 39 ሰው አይደለም ነገር ነው። ይሄ ነው የሚጠቃበት ማለት ነው። ለራሱ ማይታየና ወደነኮ ቪዲዮችን አስተላልፈ ያዩን የሀበሻ ነው ለምን አጥቂ ሰብስክራይብ አድርጉ እዚህ ጋር ያደረኩት ምንድነው ዩቲዩብ አዲስ ዩቲዩብ ስለሆነ ቫሪፊኬሽን ኮድ ይጠይቀኛል። ያ ደግሞ አዲስ ስለሆነ ነው የሚጠይቀው ቁጥር አስከፈማ ይሰራል። ከተወሰነ ሰብስክራይብ እና ቪው በኋላ ግን ይከፍታል። መጀመሪያ ዩቲዩብ ስጠቀም አስቸግሮ ነበርና ያለ እንትን የሰራሁት ያለ ታምኔል የሰራሁት ያስተላል። ታምኔል ቢኖረው ነው ሰው የመሳብ ነገር ቢሆን የምትሰጡት ርዕስም የተጋነነ ሰው እንዲያዩ ይሆንና ሰው ደግሞ ምንድነው ተፈጥሮ እንዲያዩ ይሆን አይደለም ተሰራው ለማድረግ ነው ታምኔል እዚህ ከመረጃቸው ከስለታ ቪዲዮ ለማድረግ ታምኔል አስተላልፈው ነው
እዚህ ጋር ደግሞ ጽሁፎችን እዚህ በጣም ትንሽ ነገር እጅ የሚያስ ቋጥም ብዙ ነገር ከታችኋለሁ በጣም በዛ የኦሬንጅ ካፕኬክ ነው። በጣም በዛ ኦሬንጅ ካፕኬክ ውስጥ ገባበት ሶ ሀሳቡን ለጠፋብኝ እኮ ምን ይበላል Sorry.